በዩቲዩብ ላይ አዲስ ቻናል ከፍታችሁ 4000 ዎች አወርስ ለማሟላት እየለፋችሁ ነው? እንግዲያውስ አሁኑኑ ልፋታችሁን እጥፍ ማድረግ ይኖርባችኋል። ሰላም ጤና ይስጥልኝ የተከበራችሁ የአዲስ ፔጅ ቻናል ተከታታዮችና አዲስ የዩቲዩብ ይዘት ፈጣሪዎች። ዩቲዩብ በዩቲዩብ ፓርትነርስ ፕሮግራም YPP የገንዘብ ማግኛ መስፈርት ላይ እጅግ ታሪካዊና አስደንጋጭ ማሻሻያ አድርጓል። አስቀድሞ የነበረውን 4000 የእይታ ሰዓት መስፈርት በቀጥታ እጥፍ በማድረግ ወደ 8000 ዎች አወርስ አሳድጎታል። ይህ አዲስ ህግ ማንን ይነካል? አሁን ገቢ ማግኘት የጀመሩ ቻናሎችንስ ይጎዳሉ? ይህ ህግ መቼ ነው ተግባራዊ የሚሆነው? በዛሬው ቪዲዮአችን ሙሉ ዝርዝሩና መፍትሄዎችን እናያለን። እስከ መጨረሻው ተከታተሉኝ። የአዲሱ ህግ ዋና ዋና ነጥቦች የሚከተሉት ናቸው። አንደኛ፣ የሰዓት መስፈርት ወይም ዎች አወርስ። አዲስ ቻናል ከማስታወቂያ ወይም አድሰንስ ገቢ ማግኘት ለመጀመር ባለፉት 12 ወራት 8000 የእይታ ሰዓት ማሟላት ይኖርባቸዋል። ሁለተኛ፣ የሾርትስ እይታዎች ሾርት ቪውስ። በአጭር ቪዲዮዎች አሟልተው ገቢ ማግኘት ለሚፈልጉ ደግሞ ባለፉት 90 ቀናት የነበረውን 10 ሚሊዮን የእይታ ወደ 20 ሚሊዮን የሾርትስ እይታዎች ከፍ ብሏል። ሶስተኛ፣ ተግባራዊ የሚሆንበት ቀን። ይህ አዲስ መስፈርት በፈረንጆቹ ፌብሩዋሪ 1 2027 ጀምሮ በሚያመለክቱ በአዲስ አፕሊኬሽኖች ላይ ይተገበራል። ያልተቀየሩ መስፈርቶች 1000 ሰብስክራይብስ ቁጥር አልተቀየረም፣ እንደነበረ ይቀጥላል። ታዲያ ይህ ህግ እናንተን እንዴት ይነካችኋል? አንደኛ፣ አስቀድማችሁ ገቢ ማግኘት የጀመራችሁ ቻናሎች ወይም ኤግዚስቲንግ ሞኔታይዝድ ቻናልስ ምንም አትስኩ። ቻናላችሁ አስቀድሞ በYPP ውስጥ ገብቶ ገቢ የሚያስገኝ ከሆነ ይህ አዲስ የ8000 ሰዓት መስፈርት እናንተን አይነካችሁም። ገቢያችሁን በተለመደው መንገድ ማግኘት ትቀጥላላችሁ። ሁለተኛው፣ ጀማሪ ፈጣሪዎች ወይም ኒው ክሬተርስ የካቲት 1 ቀን 2027 ዓ.ም ሳይደርስ አሁኑኑ የ4000 ሰዓት መስፈርትን አሟልታችሁ ለማመልከት ጥረት ማድረግ አለባችሁ። ሶስተኛ፣ አርሊ አክሰስ ወይም 500 ሰብስ ደረጃ። መልካሙ ዜና ከፋን ፈንዲንግ ከሱፐር ታንክስ እና ከሾፒንግ ገቢ ለማግኘት የሚያገለግለው አነስተኛ የ500 ሰብስክራይበርስ እና የ3000 ሰዓት መስፈርት አልተቀየረም፣ እንደነበረው ይቀጥላል። ዩቲዩብ ይህንን ያደረገበት ዋና ምክንያት በኤአይ በብዛት የሚሰሩ ጥራት የሌላቸውን ወይም ሎው ኳሊቲ ማስ ፕሮዲውስድ የሆኑ ቪዲዮዎችን ለመግተትና እውነተኛ የሰው ልጅ ፈጠራ ያላቸውን ቻናሎች ለመደገፍ ነው። ስለዚህ እናንተ የ8000 ሰዓት መስፈርትን በፍጥነት ለማሟላት ረዘም ያሉና ጥራት ያላቸው ሎንግ ፎርም ቪዲዮስ ይዘቶችን መስራት፣ ተመልካቾቻችሁ እስከ መጨረሻው የሚያቆዩ ሃይ ሪቴንሽን ወይም ትምህርታዊና አዝናኝ ቪዲዮዎች ላይ ማተኮር፣ እናንተ በየሳምንቱ ወጥ በሆነ መልኩ ወይም ኮንሲስተንትሊ ቪዲዮ መጫን አለባችሁ። ተከታታዮቻችን የዩቲዩብ መስፈርት ቢበዛም ጥራት ያለው ይዘት የሚሰራ ፈጣሪ ሁልጊዜም ማሸነፉ አይቀርም። እናንተ በበኩላችሁ ይህ አዲስ የ8000 ሰዓት ህግ በፈጣሪዎች ወይም በይዘት ፈጣሪዎች ላይ ያመጣው ተጽዕኖ ምንድን ነው ብላችሁ ታስባላችሁ? ቻናላችሁስ አሁን ስንት ሰዓት ሞልቷል? ኮሜንት ላይ ጻፉልኝ። መረጃውን ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ እና ሼር በማድረግ ለሌሎች የቪዲዮ ይዘት ፈጣሪዎች እንዲደርስ አድርጉ። እንደዚህ ያሉ የዲጂታል ገቢ እና የካፒታል ገበያ ትንተናዎች በፍጥነት እንዲደርሷችሁ አሁን ሰብስክራይብ በማድረግ የአዲስ ፔጅ ቻናል ቤተሰብ ሁኑ። ስለተከታተላችሁኝ አመሰግናለሁ። ቸር ሰንብቱ።